ይሄ መርዝ ጠጥተሽ ስትሰቃይ አድኝኝ ብለሽ ስትለምኚኝ ከዛ ምችን ዓለም በሞት ስትለያት ለማየት ምን ያክል እንደጓጓው ብታይ። ቆይ ምን እያደረገች ነው? ማንን ነው መመረዝ የፈለገችው? እኔን ወይስ ብሌንን? እንዴ ሻይችን ደረሰ? አዎ እና ቁጭ በል። ይሄ ብሌን ነው ያንተ ይሄ ነው። ይለያያሉ እንዴ? አይ አይለያይም። ኧረ ቁጭ በይ ብሌን፣ ይሄ አንቺ ነው። ጠጪ። Yes. ቆይ ምን እያደረክ ነው? አንዲት ሰራተኛ እንዴት ከኛ እኩል ቁጭ ብላ ሻይ ትጠጣለች? ዳጊ ችግር የለውም። ዛሬም ብቻ ስጣት ተጠጣ ከኛ ጋር። አይሆንም። ሂጂ እዛው ኩሽና ጠጪ። እሺ ሻይን ስጠኝና ኪችን ሂጅ እጠጣለሁ። አዎ በቃ ኪችን ውስጥ ጠጣ። ስጣት ሻይ። ቦታሽን ማወቅ አለብሽ። ሙሉ ያምጪና ቤቱን አጽጁ። ንቀት ነው። ሙሉ ያምጪና አጽጁ ያልኩሽ እኮ። ለአሁኑ ታርፈሻል፣ ግን አታስቢ። ምንም ሆነ ምንም ዛሬ አንቺን ሳልገደል አላድርም። ይቅር በይኝ ብሌን። ምን ላድርግ? አማራጭ ስላጣው ነው። ህይወትሽን ለማትረፍ ስል ነው እንደዚህ ያደረኩት። ቆይ ምን አደረኩት? ለምንድን ነው እንደዚህ የሚያሰቃየኝ? ዳጊ ወይ ቃል ለኔ ብለህ ብሌን ስትናገራት ሳይ ብታይ እንዴት ደስ እንዳለኝ። ማንም ሰው ለኔ እንደዚህ አድርጎልኝ አያውቅም። ኧረ ችግር የለውም። እንዴት ዋላችሁ ልጆች? እንዴት ዋል? ሰላም። ምን ትላለች? ዴኮሻ ምንድን ነው? ብሌን የለችም እንዴ? ኧረ አለች። ክፍሏ ቁጭ ብላ ነው። ክፍሏ ቁጭ ብላ? ምን ማለት ነው?
ብሌን አቤት አላበዛሽም እንዴ ምንድነው እየመጣሽ እዚህ የምትቀመጪው በጣም ይቅርታ ምንም አልሆንኩም እንዴ ያለቀሽ ምንም አልሆንኩም ማለት ምን ማለት ነው ደህና ነኝ እንዴ በጭራሽ ደህናማ አይደለሽ አዎ ደህና አይደለሁ ምንሽ ምስኪን ነኝ ልጅ በፊት ቃልን ሲከፋት ማጫወታትን ጨዋታ ማጫወት ይችላል እሺ እቴ ሎሚ ሽታ ሎሚ ሽታ ያሰውዬ ምን አለሽ ማታ